ሰው በልቡ እንደሚያምን እንደዚያው በልቡ እንደሚያስብ እንደዚያው ሰው በልቡ ያስባል ማለት ነው በአእምሮ ብቻ አይደለም በልብ ያስባል ይኸውላችሁ ባለጠግነት በውስጥ በኩል ነው የሚሰራው አሁን ምን ኖረው ኑሮ አሁን ያለንን ስታተስ ልክ እንደ ኪራይ ቤት አድርጋችሁ ወሰዱ ኪራይ ቤት መልቀቅ በፈለጋችሁ ጊዜ መልቀቅ ትችላላችሁ አይደል ይሄን የኪራይ ቤት ይሄንን አሁን የገባንበትን ቦታ ማትፈልጉ ከሆነ ማንነታችሁን ከዛ ነገር ዊዝድሮ አድርጋችሁ የምትፈልጉት ነገር ውስጥ ማስገባት ትችላላችሁ ህይወት በዛ መንገድ ነው የሚሰራው በጣም የሚገርማችሁ ነገር እርግጠኛ ሆኜ የምነግራችሁ ነገር የትም አገር ብትሄዱ ምንም አይነት ትምህርት ብትማሩ ማይለቃችሁ ነገር ማለት ነው በውስጥ በኩል የሆናችሁትን ነገር ነው በውጭ በኩል በውጤት የምትገልጡት ልክ የጸነሰ ሰው አንድ ያልጸነሰ ሰው ቢያምጥም እንደማይወልድ በውስጥ በኩል የሌለውን ነገር ብታምጡም ሜዲቴት ብታደርጉ ምናምን ብታደርጉ ልታመጡት አትችሉም የሆነውን ነገር ነው በውጭ በኩል የምናየው በሌላ አነጋገር ይሄንን የምንኖርበትን ገሃድ ዓለም እንደ መስተዋት አድርጋችሁ ቁጠሩት መስተዋት የሌለንን መልክ ያሳየናል እንዲሁ የምንኖርበት ዓለም በተለያዩ የውጤት ገጽታዎች በውስጥ በኩል ነው ብለን የምናምንበትን ነገር ነው የሚያሳየን ማስረጃ ወይም ምልክት የሚያሳየን ነገር ነው እንጂ ይሄ ዓለም ሪያሊቲውን የሚያሳየን አይደለም ሪያሊቲ ውስጥ ነው ያለው ይሄንን ሪያሊቲ ደግሞ ሰዎች ናቸው የሰሩት አሁን እሱ ላሳያችሁ አንድ ህፃን እንደተወለደ በ0 እና 2 ዓመት መካከል እስከ 2 ዓመት እስከሚሞላው አንድ ጨቅላ ህፃን እንደተወለደ የገዛ ሰውነቱን ፋሲሊቲዎች ነው እያወቀ የሚሄደው መራመድ አይችልም ነበር ወደ መራመድ ሽንቱን ወደ መቋጠር የተለያዩ የሰውነቱን ክፍሎች ወደ ማወቅ ቋንቋ ወደ መልመድ ሰውነቱን ወደ መግራት ነው የሚሄደው በዚህ በ2 ዓመት ጊዜ ውስጥ ፈጣሪ ጨቅላ ህፃን በእጃችን ላይ ሲያስቀምጥ በፈለጋችሁት መንገድ ፕሮግራም አርጉት ብሎ ሶፍት ማሌብል ኢምፕሬሽነብል ፍጥረት ነው እጃችን ላይ ያስቀመጠው የፈለጋችሁትን አርጋችሁ ልትሰሩ ትችላላችሁ ፖቴንሻል ብሬን ያለው አንድ ህፃን ማለት ነው ከዛ ስለ ገንዘብ ሲያውቁ ስለ ግንኙነት ሲያውቁ ስለ ራሳቸው ሲያውቁ ስለሚኖሩበት ዓለም ስለሚኖሩበት ባህል ስለሚባል ስለማይባል ስለሚታመን ስለማይታመን እነዚህ ነገሮች እያወቁ ሲሄዱ የአካላዊ ማንነታቸው የሃርድዌራቸው አካል እያደረጉ ሲሄዱ ኤሌክትሪክ ምልልሱ እየፈጠነ ይሄዳል ለምን ቢባል አንድ ሐሳብ ሲነሳ በተሰራው ኔትወርክ ውስጥ ነው ኤሌክትሪኩ ተመልሶ የሚመጣው ያባባል ግልጽ ሆኖላችሁ ከሆነ አሁን እንግዲህ አንድ ጨቅላ ህፃን ልክ እንደተወለደ ብትወስዱና አንድ ባልተወለደበት ባህል ውስጥ ብትከቱት ሌላ አገር ወስድ ሌላ ዓለም ወስዳችሁ ብትወስዱት ከነዛ ከተወለደባቸው ቤተሰቦች የተወለደ እስከማትመስሉ ድረስ ይለወጣል የትኛውን ባህል ነው የሚይዘው የተሰራበትን ቦታ ባህል ነው የሚይዘው ይሄኛውን ባህል አያውቀውም ማለት ነው አማርኛ ከሚናገሩ ቤተሰቦች ተወስዶ አንድ ሰው ወይ ህንድ ወይ አሜሪካ የሆነ እንትን ውስጥ ወስዳችሁ በጣም አደገኛ አሸባሪዎች ባሉት እንደዛ አይነት ሰዎች መካከል ብትከቷቸው በጣም በተራቀቀ መንገድ ሽብር ማድረግ የሚችል ሰው መፍጠር ትችላላችሁ ድህነት የሰው ልጆች የተፈጥሮ አካል እንደሆነ በሚያሳምን ከባቢ ውስጥ ካደገ ሁለቱም ቦታ ቢሰራ አዲስ ትምህርትን ቢማር አገርን ቢለቅ በውስጥ በኩል ያለው ፓተርን ድህነትን እንደ ተፈጥሮ የሰውነቱ ክፍል አድርጎ ካስተማረው ያን ሰው ከድህነት ማውጣት 40 ሜትር በመሬት ስበት ፊልድ ውስጥ የመዝለል ያህል ይከብዳል ኦልሞስት ኢምፖሲብል ይመስላል ስለዚህ የተሰራ ነው በውስጥ በኩል ነው ውጤቱ የሚወጣው በውጭ በኩል ነው ብዙዎቻችን የወጣውን ውጤት የተወለደውን ጨቅላ ነው እንጂ የምናየው በውስጥ በኩል ጽንሱን ያሳደገውን ቦታ ስለማናየው ከገዛ ራሳችን የአብራክ ክፋይ ጋር ነው ስንጣላ የምንኖረው ብዙ ሰው ውጤቱን መለወጥ ይፈልጋል በነገራችን ላይ ውጤቱን መለወጥ የማይፈልግ ሰው የለም ግን ውጤቱ አካል ሆኖ ስጋ ለብሶ ከወጣ በኋላ ውጤቱን ያመጣውን ሶፍቱን እና የማይነካው ማንነት ስለማንነካው is going to continue the same way 10 ዓመት 20 ዓመት 30 ዓመት 40 ዓመት በውስጥ በኩል ያለው ማንነት ሳይለወጥ በውጭ በኩል ያለውን ውጤት ለመለወጥ ብትታገሉ እንዲሁ እንታገላለን እንጂ ውጤቱን ማምጣት አንችልም ስለዚህ ይሄ ለሰው ልጆች ሁሉ ነው ለወንድ ለሴት ለኢትዮጵያዊ ለራሺያዊ ለአሜሪካዊ ለሁሉም የሰው ልጆች የሚሰራ ለጥቁር ለነጭ ለወጣት ለሁሉም የሰው ልጆች የሚሰራ አንድ ነገር ምንድነው ብትሉኝ በውጭ በኩል የተገለጠውና ማስተካከል የምንፈልገው ውጤት እኛ ውስጥ ካለው ፓተርን የተወለደ ነው ሁሉ ጊዜ እውነት ነው ቼክ ማድረግ ትችላላችሁ ይሄን በህይወታችን ውስጥ የሚመጡ አጋጣሚዎች ከዚያ ሰመመን ውስጥ ሊያነቁን ይችላሉ
ምን ማለት ነው? በሌላ አነጋገር የምናሳድዳቸው ውጤቶች ከኛ ውስጥ እንደሚመጡ ካላወቅን የማይታሰብበት ቦታ ላይ ነው ውጤቱን እየፈለግን ያለ ነው ማለት ነው። የጥረትና የፍጥነት ጉዳይ ሳይሆን የአቅጣጫ መሳት ጉዳይ ነው። በፍጹም ልታስተካክሉት አትችሉም በዛ መንገድ። ውጤት እውነቱን ነው የሚናገረው። ብላይንድሊ ውጤታችሁን እዩና ስለዛ ጉዳይ ስለዛ ውጤቱ ስለመጣበት ጉዳይ በውስጥ በኩል በስውር የተቀመጠ የሆነ ፓተርን መኖሩን ታያላችሁ። ህይወታችሁን ተመልከቱ። አንዳንድ ጊዜ ፓተርን ነው የሚገርማችሁ ነገር። ገቢ ፓተርን፣ ጤንነት ፓተርን፣ ከሰው ልጆች ጋር ያለን ፓተርን፣ ጋብቻ መጽናትና መፍረስ ፓተርን ነው። እነዚህ ፓተርኖች በውስጥ በኩል ካልተስተካከሉ በስተቀር ያገባነውን ሰው ፈተን ሌላ በማግባት የሚስተካከል ነገር በፍጹም አይደለም። ይሄን ፓተርን እንዴት ነው የምናስተካክለው ነው መጀመሪያ መሆን ያለበት ማለት ነው። ይሄን ፓተርን እንዴት ነው የሰው ልጆች ሊያስተካክሉ የሚችሉት? ከውጫዊ ውስንነታቸው የተላቀቁ ሰዎች በሙሉ ፓተርኑ ከውስጥ እንደሚመጣ ያወቁ ሰዎች ናቸው። እነዚህ ሰዎች ኃላፊነት ነው የሚወስዱት። ሁሉም አገር ችግር አለ። የሚገርማቸው ነገር የፖለቲካ ችግር አለ፣ የኢኮኖሚ ችግር አለ። አሜሪካም ልትጠቅሱ ትችላላችሁ። ሁሉም አይነት እዚህ የምታዩት ነገር በሌላ መልክ በሌላ ቨርሽን ሌላ አገር አለ። በዓለም ህዝብ ሁሉ የሚመሰከር ውጤት አለ መሬት ላይ ምንኖረው ኑሮ ተመልከቱ። በዚህኛው ዘመን እኛ ውጊያን እንገጥማለን፣ በጥይት እንገዳደላለን። this is a program። በዚህ ዘመን ስለምንበላው ምግብ እናስባለን። this is the program። ስለዚህ ውጤት በግለሰብም በአገርም ደረጃ ተመልከቱና ይሄ ውጤት መለወጥ ካለበት በማን ውስጥ ነው የሚለወጠው ማለት ነው? በእያንዳንዷ ጎጆ ስር፣ በእያንዳንዱ በር ጀርባ፣ በእያንዳንዱ ሰው ውስጥ ነው መለወጥ ያለበት። ይሄ ኦኬ። በውስጥ በኩል ከተለወጠ ምን ይለወጣል ልትሉ ትችላላችሁ። ይኸውላችሁ ባለጠግነት በውስጥ በኩል ነው የሚሰራው። ይሄን የፈለጋችሁትን ብትሉ አለማመን አልችልም። በቃ ምን መሰላችሁ፣ ብዙ ማስረጃ አለኝ ይሄ ነገር እውነት እንደሆነ ከራሴም ህይወት ከመንፈሳዊ መርሆችም ከብዙ ነገር አስረግጬ ልነግራችሁ ይችላል። ሰው በልቡ እንደሚያምን እንደዚያው በልቡ እንደሚያስብ እንደዚያው ነው። ሰው በልብ ያስባል ማለት ነው። በአእምሮ ብቻ አይደለም፣ በልብ ያስባል። ልብ የተባለው እዛ ቦታ ላይ መንፈሳዊ እሰንሳችን ውስጥ ፕሮግራም የተደረገው ነገር እሱ ነው። በውጭ በኩል ተገልጦ እንትኑ ነው የሚወጣው። ስለዚህ ምንድነው ማድረግ ያለብን ካል ይሄ አሁን የምንኖረው ስቶሪ ሲምፕል ስቶሪ እንዴት ተወስዶት መሰላችሁ? አሁን የምንኖረው ኑሮ አሁን ያለንን ስታተስ ልክ እንደ ኪራይ ቤት አድርጋችሁ ወሰዱ። ኪራይ ቤት መልቀቅ በፈለጋችሁ ጊዜ መልቀቅ ትችላላችሁ አይደል? ይሄን የኪራይ ቤት ይሄንን አሁን የገባንበትን ቦታ ማትፈልጉ ከሆነ ማንነታችሁን ከዛ ነገር ዊዝድሮ አድርጋችሁ የምትፈልጉት ነገር ውስጥ ማስገባት ትችላላችሁ። ህይወት በዛ መንገድ ነው የሚሰራው። በጣም የሚገርማችሁ ነገር ለካ ውዬ አድሬ የሚገባኝ አንድ ነገር ምንድነው መሰላችሁ? ሰዎች በሚሰሩት ቴክኖሎጂ ውስጥ በሚደርሷቸው መጽሐፍቶች ውስጥ በፕሮዲውስ በሚያደርጓቸው ፊልሞች ውስጥ የተፈጥሯቸውን ስትራክቸር ነው ዲዛይን የሚያደርጉት። ሶፍትዌር ተመልከቱ። አሁን ለምሳሌ ሲምፕሊ ኮምፒውተር ተመልከቱ። ሃርድዌር አለው፣ የሚነካ የሚጨበጥ ነገር አለ። በሌላ በኩል ደግሞ ሃርድዌሩ ላይ የሚጫን ኦፕሬቲንግ ሲስተም አለ። አፕሊኬሽኖች ከመጫናቸው በፊት ያን ሃርድዌር ያን የሚነካ ነገር ከማይነኩ አፕሊኬሽኖች ጋር የሚያያይዝ መሀከል ላይ የሚቀመጥ ኦፕሬቲንግ ሲስተም አለ። ኦፕሬቲንግ ሲስተሙ ላይ ነው አፕሊኬሽኖቹን የምንጭነው። የምናዘጋጅበትን ፓወርፖይንት፣ ፎቶ ኤዲት የምናደርግበት ፎቶሾፕ፣ ሌሎችም ነገሮች በሙሉ እዛ ላይ ኦፕሬቲንግ ሲስተሙ ላይ ነው የሚጫኑት። በማንነታችንም ውስጥ እንደዛ አይነት ነገር ነው ያለው። በጣም የሚገርማቸው ነገር ነገሮች ተገልጠው ስራ የሚሰራባቸው የሚመስሉ ፊት ለፊት ላይ ያሉ ነገሮች አሉ። ፊት ለፊት ላይ ያሉ ነገሮችን የሚሸከም ደግሞ ኦፕሬቲንግ ሲስተም አለ ጀርባው ላይ። ያንን ሳብኮንሽስ ማይንድ ብለን እንጠራዋለን። ሳብኮንሽስ ማለት ከኛ የመረዳት አቅም የሚያልፍ በጣም ጠሊቅ እና ረቂቅ ቦታ ማለት ነው። እሱ ላይ ያለው ደግሞ የምናደርገውን ነገር የሚያውቀው ነው። ይሄኛው ሰርፌስ ላይ ያለው ገጽ ላይ ያለው ኮንሽስ ብለን የምንጠራው አእምሮ እሱ ነው ውጤቶቻችንን የሚያየው። ውጤቶቻችንን ሲያይ በቀጥታ ውጤቶቹን ወደ መለወጥ ነው የሚሄደው። ውጤቱን የፈጠረው ሳብኮንሽስ ፓተርን ነው። ውጤቱን ለመፍታት የሚታገለው ኮንሽስ ማለት ነው። ሁለቶቹን ስታወዳድሩ ሳይንስ በሚለው ውጤቱ የሚመነጭበት ቦታ የህይወታችንን ከ95% በላይ ውጤት የሚገዛው የሚቆጣጠረው እሱ ነው። ለይሄንን ተቋቁሞ ውጤት ለማምጣት የሚታገለው ማንነታችን ክፍል ደግሞ 5%ን ያህል ብቻ ነው የሚቆጣጠረው። ሰው ነቅቶ እንኳ እናንተ አሁን እንደምታዩኝ እያየ የሚመርጠው ምርጫ
የሚኖረው ህይወት የሚያሳየው ባህሪ ሰብኮንሺየስ ነው ማለት ነው። እስከ 95% አይን ተከፍቶ እየታየ ማለት ነው። ስለዚህ አንድ ነገር በውስጥ በኩል ገብቶ ደመነፍሳዊ እስካልሆነ ድረስ እንዲሁ እንታገላለን እንጂ የምንፈልገውን ነገር መፍጠር አንችልም። አንድ ነገር ሳያታግላችሁ አውቶማቲካሊ ማድረግ ከፈለጋችሁ ያ ፓተርን ከሚያስበው አእምሮ ውስጥ ወጥቶ ደመነፍሳዊ ወደ ሆኖ አእምሮ ውስጥ መግባት አለበት። ምክንያቱም ልንገራችሁ ለምን እንደዛ እንደሆነ። የሚያስበው አእምሮ በባህሪው በጣም ጠባብ ባንድዊድ ስላለው አንድ ነገር ሰርቶ እሱ ሲጨርስ ወደዚህኛው፣ እሱ ሲጨርስ ወደዚህኛው፣ እሱ ሲጨርስ ወደዚህኛው ነው እንጂ ጎን ለጎን ነገሮችን ማካሄድ አይችልም። እንደሱ ማድረግ አይችልም። ሳብኮንሺየስ ማይንድ ብለን የምንጠራው አእምሮ ግን በሰዎች አሳቢ አእምሮ መተንተን የማይችል ቋንቋ ልታስቀምጡለት የማትችሉት ከምታውቁት ከምትጠብቁት በላይ እጅግ በጣም ረቂቅ የሆነና ጎን ለጎን ትሪሊየንስ ኦፍ ሂደቶችን ማካሄድ የሚችል በጣም ሱፐር ኢንተሊጀንት የሆነ ኢንተሊጀንስ ነው። ይሄን በምንድን ነው የምታውቁት? አሁን ልባችሁ እየመታ ነው፣ ሰውነታችሁ ምግብ እያጣራ ነው። በእያንዳንዷ ሰከንድ ከ100,000 በላይ ኬሚካል ሪአክሽኖች በአንዷ ህዋስ ውስጥ ይካሄዳሉ። በእያንዳንዷ ሰከንድ ስንት እንደዛ አይነት ህዋሳቶች አሉ ካላችሁ 7 ትሪሊየን ህዋሳቶች አሉ በዚህ ሰውነት ውስጥ። በእያንዳንዱ ውስጥ 100,000 ኬሚካል አጸግብሮቶች ይካሄዳሉ በእያንዳንዱ ሰከንድ 100,000 በ7 ትሪሊየን አካሄዱ። ይሄ ለየብቻ የሚካሄድ ነገር ነው። በአንድ ቦታ ላይ የሚከናወንን ነገር ደግሞ በመልእክት መልክ ሌላ አካባቢ ላሉ ህዋሳቶች ደግሞ መልእክት የሚልካል። ከምታውቁት በላይ ውስብስብ ነገር ነው እዚህ ቦታ ውስጥ የሚካሄደው። እናንተ የምትፈልጉትን ነገር እያደረጋችሁ ይሄንን ሁሉ ስራ ጀርባ ላይ የሚይዝላችሁ ኢንተሊጀንስ ነው ሳብኮንሺየስ ማይንድ። ስለ ልባችሁ መምታት መጨነቅ አያስፈልጋችሁ ማለት ነው። ይሄ ለኮንሺየስ አእምሮ ቢሰጥ ኖሮ ምን ይሆን ነበር መሰላችሁ? አዲስ ቢዝነስ ጀማሪ ሰው ይሄ ነገር እኮ እየተሸጠ አይደለም ሲል ልቡ ይቆማል። ገብቷችኋል? ምክንያቱም ጎን ለጎን ቢሆን ኖሮ ጎን ለጎን ማካሄድ ስለማይችል የምትለምዱት ነገር ሳብኮንሺየስ መሆን አለበት። የእናንተ መደበኛና ከተፈጥሯችሁ ጋር የተዋሃደ እንዲሆን ሳብኮንሺየስ መሆን አለበት። እናንተን እንዲሆን ካስፈለገ ማለት ነው። ህልምም እንደዛው። ብዙ ሰዎች በሚያስበው አእምሮ ነው የሚፈልጉትን ነገር ማካሄድ የሚፈልጉት። ኤንድ ብዙ ዓመት ቢሰጠንና ብናስብበት እንዲሁ እንዳሰብንበት የምንኖረው ኑሮ ሌላ፣ የሚመጣው ተጨባጭ ውጤት ሌላ ሆኖ ይቀጥላል እንጂ የምትፈልጉትን ውጤት መሬት ላይ ስጋ ማልበስ አትችሉም። የሚያስበው አእምሮ የምትፈልጉትን ነገር ማከናወን የምትፈልጉትን ነገር አቀናብሮ መልክ የሚያስይዝ ነው። ያንን እንደ ዘር ወስዶ አብቅሎ ቅጠል፣ ቅርንጫፍ፣ አበባ፣ ፍሬ የሚያስፈራው ሳብኮንሺየስ ማይንድ ነው። ስለዚህ የሰው ትልቁ ስራው ምንድነው ብትሉኝ የምታስቡትን በሐሳቢ አእምሯችሁ ውስጥ የምታቀናብሩትን ህልማችሁን ወስዶ ተግባራዊ ማድረግ ለሚችለው ለዚህ ጃያንት ስትራክቸር መስጠት ያስፈልጋል። የዚህን ዓለም ነገር ማወቅ የሚጀምረው አንድ ህፃን ቋንቋ እያሳደገ ከሄደ በኋላ ነው። 2 ዓመት አካባቢ ላይ ህፃናቶች ቋንቋ ወደ መልመድ ይቀርባሉ። ከዛን ቀን ጀምሮ ስለ አካባቢው ባህል ስለሚባለው